ወትሮም ሰውየው አጃይበኛ ነበር። ምድርን ተሰናብቷል ተብሎ 60 ክረምቶች ከበጋ በተቀየጠበት አመት ጉድ ሳይሰማ መስከረም አይጠባም አይነት ተረት ያው ከሰውየው መሰማቱ ግራ ቢያጋባም በኦስትሪያ ከቪየና ከተማ ወጣ ብላ በምትገኝ ትንሽዬ መንደር ምድራዊውን ዓለም ተቀላቀለ። 1888 አዶልፍ ሂትለር በአንደኛው ዓለም ጦርነት ከጀርመን ጋር ሆኖ ነፍጥ አንግቧል። ከጦርነቱ መልስ የናዚ ፓርቲ አቋቁሞ ከስልጣን ኮርቻ ተደላደለ። 1933 እነሆ አዶልፍ ሂትለር የጀርመን ሉዓላዊ መሪ ሆኗል። አንደበተ ርቱዕ ሆኖ ሲናገር ጀርመኖች ይማልሉለታል። በዘመነ ስልጣኑ 6 ሚሊዮን አይሁዶችን አስጨፈጨፈ። በዓለም ዙሪያ 60 ሚሊዮን ህዝብ እንዳለቀበት ለሚነገረው ሁለተኛ ዓለም ጦርነት መጀመር ምክንያት ሆነ። የሁለተኛ ዓለም ጦርነት በተጀመረ በ6ኛው ዓመት አዱኛ ወደ እጁ ከመፍሰስ ከእጁ ፈሰሰችበት። በጦርነቱ ተሸነፈ። የሩሲያ ቀዩ ጦር እየተከተለ ወደ በርሊን ተጣደፈ። ያኔ አዶልፍ ሂትለር ሽጉጡ ወደ ደረቱ አነጣጠረ። እናም የገዛ ራሱን ገደለ። አጽሙም ለዘመናት በሩሲያ ደህንነቶች በሚስጥር ተጠበቀ። የሂትለር መጨረሻም በዓለም ታሪክ እንዲህ ተመዝግቦ ከግማሽ ክፍለ ዘመን በላይ ተጓዘ። ጉድና ጅራት ወደ ኋላ ነው ይሉት ተረዘግይቶ መጣ እንጂ ለዘመን ዘመናት በሚስጥር ተጠብቆ የቆየው አጽም በሞስኮ ለእይታ ቀረበ። በአጽሙ ላይ የዲኤንኤ ምርመራ ያደረጉት የአሜሪካ ኮንቴክስ ዩኒቨርሲቲ ምሁራን ብታምኑም ባታምኑም ይህ ለዘመናት አዶልፍ ሂትለር ነው ተብሎ በሚስጥር የተጠበቀው አዶልፍ ሂትለር አይደለም። የዲኤንኤ ውጤቱ እንደሚያስነብበው ከሆነ 40 ዓመት ያልሞላት ማንነቷ ያልታወቀች ሴት ወይዘሮ ናት። ሂትለር ራሱን ገደለ በተባለበት 1945 ደግሞ 56ኛ ዓመቱን ደፍቷል። እናም ሂትለር ራሱን ገድሏል በሚለው የዘመናት ታሪክ ዓለም ተሸውዳለች አሉ ምሁራኑ ፈርጠም ብለው አስደንጋጭ መረጃ ለዓለም እየወረወሩ። ስለዚህም ይቀጥላሉ እነሱ። ስለዚህም የሂትለር መጨረሻ እንደገና መከተብ አለበት፣ መጽሐፎች እንደገና መጻፍ አለባቸው ወይም ክፍቱን መተው ሲሉ ያክላሉ። ምሁራኑ እንደሚሉት ሂትለር ራሱን ሳይገድል ጠፍቶ ከሆነ ዓለም ሞቷል ብላ ይሄን ሁሉ ነገር ስታውጋበት ከአንዱ ጥግ ተሸጉጦ ይሰማ ነበር ማለት እኮ ነው። ይሄኔ ነው አጃኢብ ማለት ከማለት ውጪ እኛስ ምን እንላለን?